የትራምፕ አስደንጋጭ ውሳኔ። የእስራኤልና የኢራን ጦርነት ብዙዎች እንደፈሩት ሆኗል። ጦርነቱ ከሰነበተ አሜሪካና የእስራኤል አጋሮች ይገቡበታል። ይህም አሁን ቀደምም ወዳጅ የሌላት ቴህራን አደገኛ ነው ሲባል እየተነገረላት ነው። መጀመሪያ የነበረው ቅድም ይህ ነው። አሁን ተናግረን ነበር የሚሉት ሌሎች ሀገራት አሜሪካ በዚህ ጦርነት ለመሳተፍ ጦሯን ወደ ኢራን እያስጠጋች ነው። ትራምፕ መጀመሪያ ላይ ኢራንን ኒውክሌር አልታጠቅም ብለሽ ፈርሚ ብለዋል ነበር። የኢራኑ መንፈሳዊ መሪ የሆኑት አሊ ኾኒ ኒውክሌር ለመታጠቅ የማንንም ፍቃድ አንፈልግም የሚሉ ምላሽ መስጠታቸው ደግሞ መነጋገሪያ ሆኗል። ይህ በሆነ በቀናት ውስጥ ነው እስራኤል ሄራን ላይ ጥቃት የፈጸመችው። ለ5 ቀናት ውጊያ ከተደረገ በኋላ አሁን ላይ የከፋ ደረጃ ላይ ደርሷል። ትናንትናን ለመደራደር ዝግጁ ነኝ የሚል ጥሪ አቅርባ ነበር። ትራምፕ ታዲያ አልተቀበሉትም። ኢራን የኒውክሌር ስምምነቱን መፈረም ነበረባት። እንዲፈርም ነግሬያቸው ነበር የሚለው ዶናልድ ትራምፕ አሁን ላይ ግን እፈርማለሁ ብትልም አላስፈርም ብሏል። መሳሪያም አይኖራትም። አሁንም ወደፊትም የኢራን ከተማም እንወራታለን ማለታቸው ተሰምቷል። የኢራናውያን ደግሞ ከከተማዋ ለቀው እንዲወጡ በአስቸኳይ መልእክት ተሰጥቷቸዋል። ሁሉም ህዝቦች ከኢራን ዋና ከተማ ለቀው እየወጡ ነው። ቴህራን ውስጥ 17 ሚሊዮን ህዝብ ይኖራል። አሜሪካ ቀድማ ከ40 ሺህ በላይ ጦሯን በኢራን ዙሪያ እያሰፈረች ነው። ኢራኖች አሜሪካን ለመግጠም መወሰናቸውንም እያሳወቁ ነው። የኢራን ጦርን ትራምፕን የኢራን ህዝቦች ታሪክ አንብቡ ሲል ዘልፏል። ጉዳዩ ከቁጥጥር ውጭ እየሆነ ነው። ለዓመታት ኢራንን ሲያስብ የቆየው የአሜሪካ ጦር 45000 ጦር በኢራን ምድር ለማካሄድ ተወስኗል። ኢራን የአሜሪካን ኤምባሲም አጥቅታለች። ሰበብ ሲፈልጉ የነበሩት ትራምፕ አሁን ሁሉም ነገር አብቅቷል ብለዋል። ከዚህ በኋላ ድርድር ጭምር እንደማይቀበሉ፣ የኢራን የኒውክሌር ጣቢያዎች እንደሚወድሙ አረጋግጠዋል። ትራምፕ የቡድን 7 ሀገራት ስብሰባ አቋርጠው ወጥተዋል። ወደ ቤተ መንግስታቸውም ገብተዋል። በኢራን ላይ እርምጃ ለመውሰድም እየተዘጋጁ ሲሆን በደቡብ ቻይና የነበረው ግዙፍ የአሜሪካ ጦር መርከብ ወደ ኢራን መግባቱ ተሰምቷል። የኢራኑ ጦር በማህበራዊ ትስስር ገጹ ባሰፈረው መልእክት ኢራን አሜሪካን ለመፋለም ዝግጁ መሆኗን አስታውቋል። ትራምፕ የኢራንን ህዝቦች ታሪክ አታውቁምን? አንብቡ የሚል መልእክትም ማስተላለፉ ተሰምቷል። ይህም ኢራኖች ለአሜሪካን ቢሆን እጅ አንሰጥም ብለዋል። በእርግጥ የኢራን ህዝቦች ታሪክ አትንኮይ ባይና እልህኛም እንደሆኑ ይነገራል። በዓለም ላይ የመጀመሪያዎቹ ስልጡን ህዝቦች ናቸው የሚባላቸው እነዚህ ኢራኖች ሀገራቸውን መስርተው ስነ መንግስት አዋቅረው መኖር የጀመሩት ከክርስቶስ ልደት በፊት 7000 ዓመት ቀድመው እንደነበር ታሪክ ይነገርላቸዋል። ነገር ግን አሜሪካ በኢራን ጦር ላይ የምታወጀው ከሆነ ለኢራን አደገኛ ውጤት እንደሚኖረው ሳይታለም የተፈታ ነው። ኢራን በኢኮኖሚ ደክማለች። ለዓመታት የተጣለባትን ማዕቀብ ድሃ አድርጓታል። ቴክኖሎጂ የላትም። ጀቶቿና የጦር መሳሪያዎቿም አልቀዋል። የሚሳኤል ማስወንጨፊያዎችም ጥቃት ደርሶባቸዋል። ኢራን ግዙፍ እግረኛ ጦር ቢኖራትም እሱን የምትጠቀምበት እድል የላትም። ጨዋታው የአየርና የሚሳኤል ስለሆነ ኢራን እስራኤልም መከላከል ብትችል አሜሪካና ሌሎችን ተከትሎ የሚመጣው የኔቶን አቅም መቋቋም ይከብዳታል። አንዳች ስምምነት ካልተደረሰ አሜሪካ በዚህ ጦር ከተሳተፈች ኢራን እጣ ፈንታዋ እንደ ሊቢያና እንደ ኢራቅ መሆኑ አይቀርም። የኢራኑ ጦር ቡድን በተጀመረ አይደለም፣ ለዓመታት ዝግጅት ተደርጎበታል። ኢራን ሙሉ አቅሟን ሚሳይል ማምረት ላይ አድርጋ የኖረችው ሚሳይል ዝግጁነት ለማድረግና ጦሩን አልማና ዓላማ አድርጋ እንደነበርም አንዱ ዝግጅት ይህ ያመለክታል። እስራኤል አሁን የፈጸመችው ጥቃት ያለው ለዓመታት የተዘጋጀችበት ነው። ከዚህ ሁሉ ጀርባ ደግሞ ዋናው አሜሪካ ናት። አሜሪካ በኢራን ዙሪያ ከ40 ሺህ በላይ ጦር አላት። አሜሪካ ጦሯን ወደ መካከለኛው ምስራቅ ስታስገባ የኖረችው በቀይ ባህርና በሜዲትራኒያን ባህር እንዲሁም በህንድ ውቅያኖስ በኩል ነው። በቀይ ባህር በኩል ኢራን ሰዓታት ነጥቃ ጦሯን መካከለኛው ምስራቅ ላይ ለማስፈር የእስራኤልና የሐማስ ጦርነት ከፍተኛ እድል ፈጥሮላታል። አሜሪካ ልክ ቪየትናም ላይ እንዳደረገችው ጦሯን ወደ ኢራን ለማስጠጋት ከጀመረች ቆይታለች። ባለፈው ዓመት አሜሪካ ለሁለት ግዙፍ የጦር መርከቦችን ኢራን ለማጥቃት በሚያስችላት ባህር ላይ ማስፈሯም የሚነገር ነው። በወቅቱ ኢራን ይህ እንቅስቃሴ አደጋ ውስጥ ይከተኛል ብላ ነበር። ነገር ግን ሰሚ አላገኘችም። በተመሳሳይ ባለፈው ዓመት ነሐሴ ላይ አልጀዚራ ይዞት የወጣው ዘገባ እንዲህ የሚል ነበር። አሜሪካ ከ30 ሺህ በላይ ወታደሮችን በቀይ ባህር በኩል ስለምታስገባ በግልጽ የሚናገር ነበር።
እስራኤልና የሐማስ ጦርነት ከተጀመረ በኋላ አሜሪካ ያላትን ግዙፍ የጦር ባህር በሜዲትራኒያን በኩል በገፍ አስገብታለች። አሁንም ከደቡብ ቻይና ጭምር ጀት ተሸካሚ ግዙፍ አውሮፕላኗን እያስጠጋች ትገኛለች። ዩኤስ ጀነራል ፎርድ እና ዱዋይ ታይወር የተባሉት ግዙፍ አውሮፕላኖች መርከቦች እስራኤልን ከጥቃት ለመከላከል በሚል ሰበብ ባለፈው ጥቅምት ወር መጀመሪያ ላይ ማስገባቷ የሚታወስ ነው። ከዚህ ግዙፍ አውሮፕላን ተሸካሚ ጋር አብራ 2000 የባህር ወታደሮችን አስጠግታለች። ከዚህ በማስከተል ደግሞ 4 አጥቂ የጦር መርከቦችን በተመሳሳይ አቅጣጫ አስገብታለች። ይህ ብቻ አይደለም። አሜሪካ በእስራኤልና በሐማስ ጦርነት እንደተጀመረም ከሁለቱ ግዙፍ አውሮፕላን ተሸካሚ መርከቦችና 4 የጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከቧን በሜዲትራኒያን ባህር ላይ በሲዩዝ ካናል በኩል ማስገብታለች። ይህ ሁሉ ሲሆን አሜሪካ የምታቀርበው ምክንያት እስራኤልና ሕዝቦቿን ከወራሪዎች እንዲሁም ከነጣቂዎች ለመታጠቅ ነው ስትል ይነገራል። በአሁኑ ሰዓት አሜሪካ በእስራኤል ዙሪያ ከ12000 በላይ ወታደሮችን እንዳሰማራች ኢኪ አዣ ድረገጽ አውጥቷል። በአጠቃላይ በኢራን ዙሪያ ደግሞ በአሁኑ ሰዓት አሜሪካ ከ45000 ጦር አስፍራለች። እነዚህ አሜሪካ ወታደሮች አብዛኞቹ የሚገኙት በዋይት ሃውስ ሲሆን በኳታር፣ በኢራቅ፣ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ ይገኛሉ። እነዚህ ሀገራት በሙሉ ኢራንን ከቦ ይገኛሉ። አሜሪካ በኒውክሌር እስከ ሲዩዝ ካናል ድረስ ሚሳኤል እስከሚደርስባቸው ታላላቅ ቦታዎች ድረስ አሁንም ጦሩ አሰብስፎ ይገኛል። በእስራኤልና በሐማስ ጦርነት ሰበብ ይህ ደግሞ የበለጠም ለማጠናከር የሌላ ኃይሏን ተጠቅማለች። ይልቁንስ እንግሊዝ፣ ጃፓን፣ የፈረንሳይና አጠቃላይ የአሜሪካ አጋሮች ሁሉም በከበባው ተሳትፎባቸዋል። ጅቡቲ ላይ የሰፈረው ካምፓኒ ሊሞኔር ከአሜሪካ ትልቁ ዋና ማዘዣ ጣቢያ ነው። አሸባሪዎችን ለመዋጋት በሚል ሰበብ የተመሰረተው ይህ የጦር ሰፈር የመንም እያዞረበት ይገኛል። ከ4000 በላይ ወታደሮች አሉት። ይህ ጦር በጅቡቲ የሚጠበቅ አይደለም። ይህ ሁሉ ዝግጅት እስራኤልን ከሐማስና የመን ታጣቂዎች ለመጠበቅ ብቻ ነው ተብሎ እየተነገረለት ይገኛል። የቬትናም ታሪክ የማያውቅ ማንም የለም። ቬትናም በአሜሪካ የወረረችው ልክ በዚህ መንገድ ነው። አሜሪካ ለዓመታት ጦሯን ወደ ቬትናም ካስጠጋች በኋላ ቅጽበታዊ ሰበብ ተጠቅማ ቬትናም መውረሯ የሚዘነጋ አይደለም። ታዲያ በዚህ ሰበብ አሁንም እስራኤል እጅግ መጠነ ሰፊ ወታደሮችን በጅቡቲ በኩልሽ እንዳስቀመጠች ይነገራል። ኢራናውያን ከቴህራን ለቀው እየወጡ ነው። መንገደኞችም ተጨናንቀዋል። የመጀመሪያና የመጨረሻ ኢራን ናት። ኢራን የኒውክሌር መሳሪያ ለመታጠቅ ከጫፍ ከደረሰች በኋላ አሁን ላይ ከፍተኛ ጭፍጨፋ እየተደረገባት ነው። ይሁን እንጂ እስካሁን ድረስ ኢራን የኒውክሌር ባለቤት መሆኗን የሚያረጋግጥ ተጨባጭ ማስረጃ የለም። ነገር ግን ኢራን ለመታጠቅ እየሰራች መሆኑ ይታወቃል። ትራምፕ ትናንት ባሰራጨው መረጃ ኒውክሌር መታጠቅ የለባትም ብለዋል። ኢራን መደራደር ፈልገው ብትልም ትራምፕ ግን ዜጎቿን ተራራን ለቀው ወጡ ማለታቸው ተሰምቷል። ኢራንና እስራኤል የሚያደርጉት ፍልሚያ እንደቀጠለ ነው። ዛሬም ቴህራን በቴል አቪቭ ጥቃት መፈጸሟም ተሰምቷል። እስራኤል በኢራን ጥቃቶች ላይ ከፈጸመችው እጅግ አስከፊና አውዳሚ ነው ተብሎለታል። የእስራኤል ጦር ወታደራዊ መሰረተ ልማቶች ያነጣጠረ እቅድ ለመፈጸም የሚል ነዋሪዎች ከሰሜናዊ ምስራቅ ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል። እስራኤል ይህንን የምታደርገው የመጨረሻ ማስጠንቀቂያም ሰጥታ ነው። 17 ሚሊዮን ነዋሪዎቿን ከቴህራን እንዲለቁ ተናገረ ሲሆን ከጥቂት ጊዜ በኋላ አሜሪካ ፕሬዝዳንት ዶናልድ ትራምፕ ነዋሪዎቿን በሙሉ ከቴህራን ለቀው መውጣት አለባቸው የሚል ማስጠንቀቂያ መናገራቸው ደግሞ እጅግ አባብሶታል። ከሁለቱ ሀገራት ግጭት ጋር ተያይዞ ፕሬዝዳንት ዶናልድ ትራምፕ በካናዳ የተካሄደው ያለው የቡድን 7 ጉባኤ ሳያጠናቀቁም ጠቅጥቀውት መውጣታቸው ደግሞ ብዙዎችን ቀልብሰዋል። ዛሬ ማለዳ በቴህራን ከፍተኛ ፍንዳታና ከባድ የአየር መከላከያ ሰራዊት እንዲሁም እሳት መነሳቱን ተከትሎ ኢራን መገናኛ ብዙሃን መዘገባቸው ሮይተርስ አስፍሯል። ከኢራን በርካታ ሚሳኤሎች መወንጨፋቸው ተከትሎ የኢራን ባለስልጣናት በርካታ ግዛቶችን የሸፈነ ማስጠንቀቂያ ማውጣታቸው ሰምቷል።